ቦንዦር ኮመንት አለፍ እንዴት ናችሁ? እኔ ደህና ነኝ። ይሄ ፈረንሳይኛን በአማርኛ ከኔ ጋር የምንማማርበት የዩቲዩብ ቻናሌ ነው። እንኳን ደህና መጣችሁ። ቢያንቨሩ ዛሬ የምንማረው ቃል የሚሆነው ቧህ ይባላል። ቧህ ማለት መጠጣት። ለምሳሌ ካፌ ውስጥ ገብታችሁ የምትፈልጉትን ነገር አግኝታችሁ ማዘዝ ብትፈልጉ ወይም ደግሞ ለጓደኞቻችሁ ከዚህ በፊት የጠጣችሁትን ነገር ለመናገር ብትፈልጉ ወይም ደግሞ በጣም ጠምቶኛል ማለት ብትፈልጉ ቧህ የሚባለው ቨርፍ በጣም ወሳኝ የሆነ ቃል ነው። ስለዚህ ቧህ ለመጠቀም ኮንጁጌት ማድረግ አለብን። መጀመሪያ ኮንጁጌት ስናደርገው ደግሞ እንደዚህ ነው። ዠ ቧ ካልኩኝ እኔ እጠጣለሁ እያልኩኝ፣ ቱ ቧ ካልኩኝ ደግሞ አንተ ወይም አንቺ ትጠጫለሽ እያልኩኝ፣ ኢል ቧ ከተባለ ደግሞ እሱ ይጠጣል፣ ኤል ቧ ከተባለ ደግሞ እሷ ትጠጣለች። አሁን ደግሞ የሰው ቁጥር ከአንድ በላይ ሲሆን ብዙ ሲሆን ምን እንላለን? ኑ ቡቮ እንላለን። ኑ ቡቮ ምን ማለት ነው? እኛ እንጠጣለን ማለት ነው። ቡ ቡቬ ከተባለ ደግሞ እናንተ ወይም ደግሞ በአክብሮት እርሶ ይጠጣሉ ማለት ነው። መጨረሻው ደግሞ ኢል ወይም ኤል ቧቭ ከተባለ እነሱ ይጠጣሉ ማለት ነው። አሁን በምሳሌ ነው። ምሳሌ ካፌ ውስጥ ገብታችሁ አስተናጋጅ መጥቶ እናንተ ጋር ኬስከ ቡቡሌ ቧህ ከተባላችሁ ምን ማለት ነው? ኬስከ ቡቡሌ ቧህ ከተባላችሁ ምን መጠጣት ትፈልጋላችሁ እየተባላችሁ ነው። አሁን እሱን ለመመለስ ለምሳሌ ዠ ቡድሬ አን ካፌ ሲልቡፕሌ ማለት ትችላላችሁ። ቡና እፈልጋለሁ እባክህን እያላችሁ። ይሄ ሲልቡፕሌ መጠቀም የአክብሮት አነጋገር ነው። በጣም ወሳኝ የሆነ ማለት ነው። ከዛ ደግሞ ለምሳሌ ጓደኛችሁ የሚጠጣ ነገር መጋበዝ ከፈለጋችሁ አብራችሁ ጊዜ ለማሳለፍ እንደመጠጣት እንደሚፈልግ ቼክ ለማድረግ ከፈለጋችሁ ምን ትላላችሁ? ቱ ቭ ቧህ ኬልከ ሾዝ አንድ ነገር መጠጣት ትፈልጋለህ ብላችሁ ትጠይቁታላችሁ። እሺ ካላችሁ ትጋብዙታላችሁ። እምቢ ካለ ደግሞ ያው ቀረቡት። ከዛ ደግሞ መጨረሻ ላይ ሲመረቅ ለምሳሌ ዝግጅቶች ላይ ቶስት ሲደረግ ወይም ምርቃት ሲካሄድ እንዴት መሰላችሁ? ግላሳቸውን ይዘው ፊልም ላይ ወይም ደግሞ በፈረንሳይ ባህል ላይ ቧህ እንኩ ይላሉ። ቧህ እንኩ ይላሉ። ምን ማለት ነው? ቶስት እንደማድረግ ነው። እንጠጣ፣ አብረን እንጠጣ እንደማለት ነገር ነው። which is ወሳኝ የሆነ አባባል ከሰማችሁትም ደግሞ ፊልም ላይ ያው አሁን ተምራችሁታል፣ ታውቁታላችሁ ማለት ነው። ስለዚህ ይሄ ዛሬ የተማራችሁትን ደግሞ እናንተ ኮመንት ላይ ትገቡና ሻይ እየጠጣችሁ ከሆነ ወይ ቡና መጠጣቱ ከሆነ ደግሞ መጠጣት የምትፈልጉትን ነገር መናገር ከፈለጋችሁ ዠ ቭ ቧህ ብላችሁ ቴ ማለት ትችላላችሁ፣ ካፌ ማለት ትችላላችሁ። ኮመንት አድርጉት። ይህ ቪዲዮ ከተመቻችሁ ላይክ አድርጉት። የሚቀጥለውን ቪዲዮ ማየት ከፈለጋችሁ ደግሞ ሰብስክራይብ አድርጉ። አንቲል ደ ኔክስት ቪዲዮ ኦሮቫ